አቡዬ ሰላም እንዴት ነሽ? አልሐምዱሊላህ ሰላም ነሽ? አለን ይመስገን ፈጣሪ። እሺ ታሃኒ መጀመር ትችያለሽ። ኡምረያን መጥታለች። ኡምረያን 21ዱንም ትወክላለች። እሺ ሀቢባዬ። እሺ ሰላም ኡምረያን እንዴት ነሽ? ደህና አልሐምዱሊላህ። እንዴት ነሽ እህቴ ታሃኒ? አለን ሰላም ናችሁ? አልሐምዱሊላህ። እዚህ ጋር እንግዲህ ሀቢባዬ ሰሞኑን ያው በሃይማኖታ ጉዳይ ላይ የተነሳ ነገር አለ። ያው ላይፉንም አይቼው ነበር። ባለቤቱ ሃይማኖታና እህቱ ተብሎ አንቺ ጋም ተጠቅሶ ነበር። እንደገና ደግሞ ፌስቡክ ላይም እህቱ ባለቤቱ እየተባለ ብዙ ጊዜ እየተጠቀሰ እያየሁ ነው እና ያ ደግሞ ስህተት እንደሆነና የኔ ስም በምን አግባብ እየተነሳ እንደሆነ ለማጥራት ብዬ ነበር የመጣሁት። ያው ፒኤልሲውን እንግዲህ ፎርም ስናደርገው ለአራት ሆነን ነበር። እኔ ባለቤቴ ሃይማኖታና የሃይማኖታ ባለቤት ሂክማ ማለት ነው። አንድ ላይ ፒኤልሲውን አቋቋመን ማለት ነው። 100,000 ብር ብለን ግን ያው ማንኛችንም ብሩን ሳናወጣ ከኪሳችን ማለት ነው። ፒኤልሲውን ፎርም ካረግን በኋላ እሱ ዋና ስራ አስኪያጅ ስለሆነ ባንክ ሲሄድ ኦልሬዲ ራሱን ወክሎ ነው ሄደው ባንኩንም የከፈተው ሃይማኖታ ቢዝነስ ግሩፕ ብሎ ራሱ ነው። እና ያው ፒኤልሲ ፎርም ሲደረግ ምንድነው ከአንድ ሰው በላይ ስለሆነ እሱም ያንን እኛ ፒኤልሲውን እንድንከፍት ነው ኦልሬዲ እኛንም ለመጠቀሚያ ነው ኦልሬዲ የተጠቀመው ማለት ነው። ፒኤልሲውን አብረን ፎርም እንድናደርግና ያው ባንክ ግን በሚሄድበት ሰዓት ላይ ኦልሬዲ ራሱን ችሎ ዋና ስራ አስኪያጅ ስለሆነ ሂሳቡን ማንቀሳቀስም መክፈትም ስለሚችል ባንክ ሄዶ ሂሳብ ከፈተ። ባንክ ሲከፍትም እኛ የት ባንክ እንደሄደ የት እንደሆነ ሂሳብ ቁጥሩ ምንም እናውቀው ነገር የለም። የመጀመሪያው ምስረታ ግሩፕ ላይ ኦልሬዲ ሰዎች ነው አብረን እንስራ በሚልበት ሰዓት ላይ እዛ ግሩፕ ላይ እኔም ባለቤቴም ገብተናል። ከዛም በኋላ ግን እነዚህ ግሩፖች ኦልሬዲ የከፈሉ ሰዎች የገቡበት ሌላ ግሩፕ አለ ለብቻ። እዛ ምስረታ ላይ ያው እኛም ብሩንም ስላልከፈልን እዛ ውስጥ ኦልሬዲ አልገባንም ማለት ነው ስላልከፈልንና እሱም ደግሞ እኛን አካቶ ኦልሬዲ መስራትም ስለሚፈልግ ባንኩን የሚያንቀሳቅሰው እሱ ስለሆነ እኛ የመጀመሪያው ምስረታው ላይ ፒኤልሲው ሲቋቋም አራታችን እዛው ላይ ነው እንጂ የነበርነው። ከዛም በኋላ ያለው ነገር ከነሱ ጋር ለሚነጋገረው ነገር ለእያንዳንዱ ነገር ግሩፕ ውስጥም የለንም። እኔ አሁን ኡምረያንንም ያወቅኳት አሁን በዚህ 3 ቀን ነው። ግሩፕ ውስጥ ያሉ ሰዎችንም አባላቶችንም አላቃቸውም ውስጡ ስላልነበርኩኝ ማለት ነው። ስለዚህ እዚህ ጋር ፌስቡክም ላይ አንቺም ደግሞ ኮሜንት ምናምን በሚሰጥበት ጊዜ እህቱ ባለቤቱ ማንኛችሁ ናችሁ እያልሽ እዚህ ጋር ስም እየተነሳ ስለሆነ ስሜንም ለማጽዳት እንደገና ደግሞ ምንድነው ሰው ያው አረቢያ መጅሊስ ላይ ከአይመን ጋር አብረን እንሰራ ነበር። ግን ኦልሬዲ ከተለያየን በኮሚሽን ነበር አብረን የምንሰራው። ከተለያየን ደግሞ አሁን ቆይተናል። ስራውን አስቁሞኝ ኦልሬዲ ከሱ ጋር ተለያይተናል። እዛ ላይም በፊት ቁጥሬ ነበረ ቪዲዮም አብረን ቪዲዮ የምንሰራበትም አጋጣሚ ነበርና እዚህ ላይ ያሉ ግሩፖችም ሰዎችም ወደ ኋላ ሄደው ያው ማየት ይችላሉ መቼ እንደተለያየንና መቼ እንዳቆምን። ኢቭን ራሱ እዛው ቪዲዮ ላይ ከሆነ ጊዜ በኋላ ከተለያየን ረጅም ስለሆነ በዚህ ሃይማኖታ አረቢያ መጅሊስ ላይ ከባለቤቱ ቁጥርና ከራሱ ቁጥር ውጪ የማንጠቀም መሆናችንን እንዳትጭበረበሉ ብሎ ራሱ ማስታወቂያ ለቋል። ያ ማለት ኦልሬዲ ለመለያየታችን ግልጽ የሆነ ነው ማለት ነው። ኦልሬዲ ኮሚሽን ነበር የምሰራው። ከዛም በኋላ ተለያይተናል። አብረን የሚያውቁን ሰዎች አሉ። ምናልባት ከዛ አንጻርም ሊሆን ይችላል ስሜ እየተነሳ ያለው እንጂ ከተለያየን ስለቆየን እና የጅምሩ ወረቀት ኦልሬዲ ፒኤልሲ ፎርም ሲደረግ ያው ግሩፑ ላይ ላሉ ሰዎች አሳይቷቸው ነበር። ስለዚህ ምናልባት እሱን ስላዩ ሂሳብ አብረን እንደምናንቀሳቅስ አብረን ስራውን ኦልሬዲ እየሰራን እንደሆነ በቤተሰብ የተመሰረተ ነገር እንዳልሆነ ለማስረዳት ነው። እና ለግሩፕ አባላቶቹ ሰሞኑን ግሩፕ መስርተን ያለውን ነገር አስረድቻቸዋለሁ። ተረድተውኛል። እነሱ እንግዲህ እዚህ ውስጥ የግሩፕ አባላቶቹም አሉ። መጠየቅ የሚፈልጉት ነገርም ካለ እኔ እስካለሁበት ድረስ ኦልሬዲ እንዳልኩሽ ምስረታው ላይ ብቻ ነው እንጂ የነበርኩት ከዛም በኋላ ያለውን ነገር ከነሱ ጋር የሚነጋገረውን ነገር ኦልሬዲ ምንም ነገር እንደማላል ብሩ የተባለው 10 ሚሊዮንም ብር ኦልሬዲ ላይቭ ላይ እንደሰማው ለምን ባንኩን ኦልሬዲ ስለማላቅ ያለው ነገር እንግዲህ ይሄ ነው።
ሰውም እንዲረዳኝ አንቺም እንድትረጂ ስለፈለኩ ነው። ኮሜንቶች ያው ጥሩ ኮሜንቶች በሚጻፉበት ጊዜ ያው እኔ እንዳልሆንኩኝ ሰውም እንዲረዳ አንቺም እንድትረጂ ለማስረዳትና አሁንም ያው ከሱ ጋር አብረን አንሰራም። በዚህ ስራም ላይ የለሁም። እንደገና በፊትም መጅሊስ ነበር የምንሰራው። እሱንም ስራ ኦልሬዲ ተለያይተን አቁሜያለሁ። ይሄን ለማስረዳት ነው ኦልሬዲ የመጣሁት። እሺ የኔ የመጀመሪያው ጥያቄ የግሩፕ አባላት አንቺ መጀመሪያ ቴሌግራም ግሩፕ ውስጥ እንደነበርሽ አንቺም ባለቤቱም ግሩፕ ውስጥ እንደነበራችሁ፣ ስለዚህ መጀመሪያ ለማሳመን ብቻ ነው ህዝቡን እነዚህን እህቶች ለማሳመን ብቻ ነው ግሩፕ ውስጥ የነበራችሁት? እሱን አላውቅም። እሱ ምንድነው መጀመሪያ ላይ በቃ ስራ አለ አብረን እንስራ ብሎ ጀመረ። መጀመሪያ መሰረትን ከነሱ ጋር ሲያወራም እኛ ምንም የምናውቀው ነገር የለም። እሺ ብለን ፒኤልሲ ፎርም አረግን። ከዛም በኋላ ፒኤልሲ ፎርም ካረግን በኋላ ግን እሱ እኛን ትቶን ኦልሬዲ በቃ ባንክ ሲሄድ ብቻውን ሄደው ብቻውን ኦልሬዲ ራሱ ዋና ስራ አስኪያጅ ስለሆነ ባንክ አካውንት ከከፈተ በኋላ ነው እነሱን ብር እኮ ያስገቡት። ስለዚህ እኛን ኦልሬዲ እዛ ጋር ለመጠቀም ነው። እሺ እናንተ አባል ናችሁ። እነሱ በአባልነት ብር ማዋጣው አልተመዘገቡን። እናንተ ግን 5 ሰዓት ከፍሉ ተመዝግባችኋል ኦልሬዲ። አዎ መጀመሪያ ላይ ምንም እንዳልኩሽ እኮ ነው ያው ፒኤልሲ ፎርም ልናረግ ነው አለ። የስራውን ሐሳብ አመጣ። ከዛም በኋላ ወደ ስራ ያው በጣም እንዲህ በዲቴልም ያወራነው ነገር የለም። እንደዚህ ስብሰባ አድርገን ሚቲንግ አድርገን የተነጋገረው ምንም ነገር የለንም። ሄድን። ቤተሰብ ነን እንዳልኩሽ፣ ወንድሜ ነው ባለቤቴ ነው ከኔ ጋር ያለው፣ አራታችን ሆነን ሄድን እዛ ጋር ፒኤልሲውን ፎርም አረግን። ለእነሱ ግን ከዛ ፊት ምን አውርቷቸው እንደመጣ በምን አንቀጽ እንደተስማሙ አላቅም። እኔ እነዚህ የግሩፕ አባላቶች እኮ አላቃቸውም። ከዛ ፊት ያው ነበራችሁ እኮ ቴሌግራም ግሩፕ ውስጥ። ከነሱ ጋር ግን ሲስማሙ በምን ሁኔታ እንደተስማሙ እኮ አናቅም። ቮይስ እዛ ሲላክ አትሰሙም? ኦልሬዲ ውስጥ ካላችሁ እንደዚህ ስራውን ነገር ኦልሬዲ እኔም መጅሊስ ላይ ነኝ። ባለቤቴም ደግሞ እንዳልኩሽ የራሱ የግል ስራ ስላለው እንደዚህ ስራው ላይ እንዲትኩረት አድርገን ምን እያወራ ነው ምንድነው ምናምን የሚለውን ነገር እያንዳንዱን ነገር አናዳምጥም። ኦልሬዲ የመጅሊስ ስራ ላይ እኔም ስላለሁኝ ቴሌግራምም ዋትስአፕም ኦልሬዲ ከስተመሮች ስለሚልኩ እንዲህ ትኩረት አድርጌ አላየው። ከዛ ግን እንዳልኩሽ ወዲያው ፒኤልሲውን ፎርም አረግን። ፒኤልሲውን ወዲያው ፎርም ስናረግ እሱ ቶታሊ ከኛ ራቀ። በቃ ከኛ ራቀ። ኦልሬዲ ወደ ባንክ ሄደ። ወደ ባንክ ከሄደ በኋላ ከነሱ ጋር ነው የሚነጋገረው። ኦልሬዲ እነዚህ ነጥሎ የከፈሉትን ለብቻ ሌላ እንትን ውስጥ ነው የከተታቸው፣ ሌላ ግሩፕ ውስጥ ነው። እኛም ደግሞ ያው ለምን ያዋጣነው ነገርም ስላልሆነ ለምን አልተካተትንም፣ ለምን አልገባንም፣ ለምን እንደዚህ ምናምን ብለንም አልጠየቅንም። ተው ነው በዛው ነገሩን ሁሉ ማለት ነው። ከዛም በኋላ ያለው ነገር ከነሱ ጋር ነው ኦልሬዲ ሲካሄድ የነበረው። እኔ የግሩፕ አባላቶችን እንዳልኩሽ አንዳንዶቹ ብቻ እየወጡ ስልክ አልተነሳልንም ምናምን በቃ ስልክ ሳይነሳ ሲቀር የሚደውሉልኝ ሰዎች አሉ። ለምን እዛ መጅሊስ ላይ ቁጥሬ ተመዝግቦ ስለነበረ ለማስታወቂያ ማለት ነው። ከዛ አንጻር እየወጡ እየደወሉ ይጠይቁኛል። ሲሉ ያው ሲጠይቁኝ ስራውንም ስለማላክ ደውሉለት፣ ወይ ባለቤቱ ጋር ደውሉ ወይ እሱ ጋር ደውሉ እያልኩ ነው የምመልሰው። ከዛ ውጪ በግሩፕ በእነዚህ አሁን እዚህ ውስጥ ያሉ የግሩፕ አባላቶች አሉ። ከነሱ ጋር ተሳትፌ ኦልሬዲ ተነጋግረን ምናምን ያረግነው ነገር የተስማማነው ነገር የለም ምንም ነገር። ያው እነሱም እዚህ ስላሉ ይሄን መናገር ይችላሉ። እሺ እናንተ እስካሁን ድረስ ስሙ ላይ አላችሁ? ስሙ ፒኤልሲው ላይ ወረቀቱ የመጀመሪያ የተከፈተው ላይ አለን። ከዛም በኋላ ምንም ያረግነው ነገር የለም። እንዳልኩሽ ሂደቱ ከነሱ ጋር ስለሆነ እየተከናወነ ያለው ባንኩ ላይ እኛስ ስለሌለን በቃ ምንም ትኩረታችን እዚህ ላይ አይደለም። ለምን ስምሽን አሁን ለምሳሌ ከተለያያችሁ ለምን ስምሽን አላሰፋሽም? ከዛ ላይ ኃላፊነት አለው እኮ። አዎ ኃላፊነት አለው። ዞሮ ስሜን ከዛ በኋላም እኮ ባወጣውም መጀመሪያ ላይ ኦልሬዲ ስሜ ስላለ ምንጊዜም ስሜ መነሳቱም አይቀር ነው። እሱንም በማሰብም እና ወደዚህ ትኩረቴም ወደዚህ ስለሆነ ምን ላይ እንደደረሰም ስለማለት ከሱ ጋር እንዳልኩሽም ከተለያየንም ስለቆየን እንደዚህ የመጠየቁ ነገር ምናምን የለኝም። መጅሊሱ ላይ ነበር የምሰራው። በመጅሊሱ ስለተለያየን ኦልሬዲ እኔ ወደ ራሴ ስራ ስለገባሁኝ ይሄንንም ብዙ መጠየቅም አልፈልኩም። ስራውም ትኩረትም የለኝም፣ አላየውም፣ አላውቀውም። የግሩፕ አባላቶቹ እንዲህ ነው የሚሉትን ነገር አንዳንዴ የቸገረው ሰው ስልክ ያጣ ሰው ብቻ ይደውልልኛል። ከግሩፕ የወጡ ሰዎች ሪሙቭ የተደረጉ ሰዎች ናቸው እንጂ ውስጥ ያሉ አባላቶች በሰዓቱ ወይ 1-2 ምናልባት ስልክ እምቢ ብላቸው ከደወሉ እንጂ ሌላ እንደዚህ ዲቴል ነገር እንትን የሚሉኝ ውስጡ የሉም። ከዛ አንጻር ብዙም እንትን አላልኩም። እና ሰው ምንድነው የሌባ ተባባሪ ምናምን ይልሻል።
እና ሌባ ተባባሪ እንዳልሆንኩ የመጀመሪያው ዙር ላይ ነው እንጂ ብር እነሱ ማስገባት ከጀመሩ ጀምሮ እኔ የለሁም። ለምን አካውንቱ ሲከፈት ስላልሄድኩ እዛ ቦታ ላይ ሂሳቡ የሚንቀሳቀሰው በእኛ ፊርማ አይደለም፣ በእኛ ነገር አይደለም። እዛ የት ባንክ እንደከፈተ የት እንደሆነ ስላልሄድን በሰዓቱ አናውቀውም ማለት ነው። እና ይሄንን ለሰው ለማስረዳት ነው እኮ እኔ እኮ ያልኩሽ እህቴ፣ በሚዲያ ብቻ ስም መጥፋት ሳይሆን በህግም እኮ ኃላፊነት አለው። ኦልሬዲ ፒኤልሲው ላይ ስማችሁ መስራች ተብሎ ስላለ ከዚህ ድርጅት ምንም አትጠቀሚ ከሆነ ምንም 5 ሳንቲም ያላወጣሽበት ከሆነ ስምሽን ለምን አላስነሳሽም? ስምሽን ለምን አላሰረዝሽም? ከዛል አዎ በቃ እንዳልኩሽ መጀመሪያም ስሜ እዛ ጋ ባነሳውም ኦልሬዲ እዛ ጋ ነው እሱ ነው ያንቀሳቀሰው ያለው። አነሳሽ ትነሻለሽ፣ መስራች አትባይም። በቃ ነፃ ነሽ። ይህ ድርጅት በህግም ሲጠየቅ በሰው እዳም ሲጠየቅ አንቺ አብረሽ ተጠያቂ አትሆኝም ስምሽ ፒኤልሲ ላይ ከሌለ። እሺ እንደገና ለህዝቡ ይሄ ራሱ ውሸት አይደለም። ለነሱ እናንተም እንደምትከፍሉ እናንተ ኦልሬዲ እንደከፈላችሁና እነሱም ሲከፍሉ ስማቸው ልክ እንደናንተ እዛ ላይ እንደሚመዘገብ ነው የነገራቸው ያዋጡ ሰዎች ቮይስ አላቸው። እሱን እኮ አሁን እኮ እነሱ እሱን የተስማሙት አንቺ ግን አሁን ሐቀኛ ስለሆንሽ እንዳልከፈላችሁ 5 ሰዓት ከፈለ አራታችንም አልከፈልንም። ብሩ አልገባም እኮ እኛ ፒኤልሲ ፎርም ስናርክ ሲጀመር ፒኤልሲ ሄደሽ ባንክ ላይ እኮ ለመክፈት ፒኤልሲ ያስፈልግሻል፣ ፎርም ያስፈልግሻል። ስለዚህ ያው ይሄን እውነታ የሚያውቀው እሱ ነው እንጂ እኛ አይደለንም። እኛ የምናውቀው ምንድነው ያው ስራ ብሎ ይዞ ሐሳብ ይዞ ስለመጣ ስራ ሊሆን ይችላል የሚል ነው። እሱ ግን እዛ ጋር እኛም ፒኤልሲ ነው ኦልሬዲ ፎርም ያደረግነው። ፒኤልሲ ፎርም ካደረግን በኋላ ቶታሊ እዛው ጋር ነው ከኛ ጋር የተነጣጠለው። ከኛ ጋር ራቀ በቃ ከዛም በኋላ ከኛ ጋር አልተገናኘም። ስራው ያደረሰ ብላችሁ አትጠይቁም ወይ? ስላልከፈላችሁበት ነው መጠየቅ ያቆማችሁት? እኛ አንደኛ ለምሳሌ አልከፈልንም፣ አንደኛ። ሁለተኛ እንደ ቤተሰብም ደግሞ ስትሆኚ ያ ሰው አንቺን ማካተትም ካልፈለገ ብትከፊበት ያው ምንድነው ወዴት ነው ትያለሽ። ከዛ ፊትም የተነጋገርነው ነገርም የለም እንደዚህ በዲቴል እንዲህ ነው የምንሰራው የሚል ነገር ይሄ እንደ ስብሰባ እንደምናምን የተጀመረ ነገርም ስለሌለ ባለቤቱ ደግሞ ካልፈለገና አንቺን ኦልሬዲ አግልሎ ለብቻ ዛጋ ከሄደ እና እነሱንም ደግሞ ስለማናቃቸው እሱን ብለው ነው ኦልሬዲ እነሱም የመጡት የሚያውቁትም የሚያምኑትም እሱን ነው። ስለዚህ እኛ ዛጋ እኔ ለምን እኛን አላካተትክም ለምን እንዲያልሆነ ብዬ ዛጋ በሰው ብር ላይ መጠየቅ ብዙም ፍላጎቱም ስላልነበረኝ ታውኩት። በቃ በሰዓቱ ስራ ስላለኝ መጅሊሱ ስራ ላይም ስለምንሰራ ኦልሬዲ ባለቤቴም የራሱ ስራ ስላለው በቃ በዚህ ምክንያት እኔ ብዙም ትኩረትም አላረኩም። በቃ እነሱ ጋር ነው እሱም የቀጠለው። ከዛ በኋላም የት ደረሱ የሚለው ልክ እንደናንተ ነው። ኦልሬዲ አደባባይ ላይ በሚወጡ ሰዓት ነው ብሩ ራሱ እዚህ ጋር መድረሱ። ለምን ስለ ባንኩ ስለማላውቅ ማለት ነው። ሰዎች እየደወሉ ሲጠይቁኝ ነው ስልክ አላነሳ አለ እንዲሆነ ብሬን አስገብቼ ብለው የሚጠይቁኝ ሰዎች አሉ። ስልክ ሳይነሳ ሲቀር ሲቸግራቸው ብቻ የሚደውሉ ከግሩፑ የወጡ አባላት። ከዛ ውጪ ግን እንደዚህ ዲቴል ጠልቄ የማውቀው ነገር የለም አሁን በተነሳው ጉዳይ ማለት ነው። ገባኝ። ግን ገንዘብ ባታዋጭም እኮ ስምሽን አዋጥተሻል። ስምም እኮ ኃላፊነት ነው። አሁን እሱ በአንቺ ስም እዛ ጋር መስራች ተብለሽ በተመሰረችበት ድርጅቱ ምንም አይነት ወንጀል ቢሰራ እጽ ቢያዘዋውር ምን ቢል አብረሽ እኮ ነው የምትጠየቂው። ስለዚህ ይህም ኃላፊነት ስለሆነ ስምሽን ማስነሳት ነበረብሽ። ልክ አብረ እንደማትቀጥሉ ስታቂ እሱ ለብቻው መቀየስ እንደፈለገ ስታቂ ስምሽን ማስነሳት ነበረብሽ። በሰዓቱ ምናልባት ትኩረት ስላልሰጠሁት ሊሆን ይችላል እንዳልኩሽ ነው እንጂ ሌላ ስራ ላይ ስለሆንኩኝ ያው እኔ ባለትዳርና የልጅ እናት ነኝ ምናምን ያው ከቤት ሆናለሁ። ከቤት ውጭ ደግሞ ወደ ስራ ስለሚሄድ ትንሽ የተጣበበ ሰዓት አለኝ እና ብዙም ወደዚህ ጋር ትኩረቱ ኖሮኝ እንደገና እሱም እንዲህ የሚለቃቸውን ነገር ለእነሱ እንትን የሚላቸውን ነገር ስለማልከታተል ገባሽ ትኩረቱ ብዙ ስላልነበረኝ ነው። ግሩፑ ላይ የመኖር ነገር ምናምን ቢሆን ኖሮ እዚህ ጋር ነው ምንድነው ምናምን የሚለው ነገር ሊኖረኝ ይችል ነበረ። ከዛ አንጻር ነው እንዳልኩሽ ትኩረት ስላላረኩበትና በመጅሊሱ ዙሪያ ላይ ኦልሬዲ ከተለያየንም ስለቆየን በዛ ትንሽ ቅር ተባብለን ስለነበር በቃ ታውኩተን ከናካቴ ሁሉንም ማለት ነው። ይቅርታ ትንሽ ጨጓራዬን ስላመመኝ ነው። ይቅርታ አድርጉልኝ። ችግር የለም። እና በእርግጥ ገንዘቡ እንዳለ እጄ ላይ ያሉት ደረሰኞች 9,950,000 ብር ከ21 ሰዎች የገባ በአይመኒታ በራሱ ስም ነው። አካውንቱ የድርጅት ቢሆንም
ፒኤልሲ ብሎ ቢሆን የሚከፍቱት ያው በሱ ስም ነው። የሌላ ሰው ስም የለውም፣ የአንቺ ስም የለውም። ባንክ አካውንቱ የሱ ስም ነው። ስለዚህ እሱ ነው ማውጣትና መጠቀም የሚችለው ብሩ። ሙሉ ለሙሉ የብሩ ተጠያቂ እሱ ነው። ግን እነሱ በጣም እንዲያም ያደረጋቸው ነገር አንቺና ባለቤቱ እህቱ እንደመሆንሽ መጠን አንቺና ባለቤቱ ግሩፕ ስለነበራችሁ ያው እናንተ ምን እንደ ባለቤቱ ብቻ ሳይሆን ባለቤቴ ነው ያልኩሽ እኔ 4 እሱም ባለቤት ነበረች እኮ ያንቺን ባለቤት። አዎ ሰማው። እነሱ የሚያውቁት ባሎቹ የሚያውቁት እህቱ እንደሆንሽ እና የራሱን ባለቤት ሂክማ ግሩፕ ውስጥ እንዳለች። ስለዚህ ለዛ ነው ያንቺን ባለቤት አያውቁትም እነሱ አያውቁትም። ልክ ነሽ። ስለዚህ የጠቀሱት ያንቺን ባለቤት ሳይሆን አንቺ እህቱ የአይመኒታ እህትና የአይመኒታ ባለቤትም እንትን አሁን የግሩፕ አባላት ራሱ አንቺ ሂሳቡ ሲንቀሳቀስ አታውቂም። እነሱ ራሱ አሁን ነው ሰሞኑን ነው ኡሙረያን ናት ያገኘችኝ። አንድ እሑድ ቀን ቅዳሜ ምናምን ነገር ነው ኡሙረያን ያገኘችኝ። እሷ ካገኘችኝ በኋላ ውስጥ ያሉትን አንድ ላይ ግሩፕ መስርታ ከሁሉም ጋር ተገናኘንና ተወያየን። ከዛ በኋላ ነው እነሱ ራሱ የተረዱት። ግሩፑ ላይ ያለመኖሬን ያውቃሉ እነሱ ግን ግሩፑ ላይ ነበርሽ የመጀመሪያ አይደለ? የመጀመሪያው እኮ በጣም ብዙ ሰው ነው የነበረው። እዛ እኮ በጣም ብዙ ሰው ኖሮ የማይሆን ነገር ቢሆን እንዴት እህቴን አስገባለሁ፣ እንዴት ባለቤቴን አስገባለሁ፣ እነሱም ከፍለዋል እያለ ነበር ሲያሳምናቸው የነበረው። አንቺ ደግሞ አሁን ሀቀኛ ስለሆንሽ 5 እንዳልከፈልሽ እየተናገርሽ ነው። እኔ ግን ወላሂ እንደዚህ አይነት ሪከርዶችን ኦልሬዲ አልሰማሁም። እንዳልኩሽ እንደዚህ ቴሌግራሙም ላይ ገብቼ ምናምን እንደዚህ ትኩረት ኖሮኝም እንትን አላልኩም። እንግዲህ ሀቅን የሚያውቅ አላህ ነው። እኔ እዚህ ጋር አንቺ እኔን አታውቂኝም፣ እኔ እንዲህ ነኝ ብልሽ ልታምኚኝ አትችይም። ገባሽ? እኔ ነኝ ንጽህናዬን የራሴን ነገር የማውቀው እኔ ነኝ። አሁንም እኔ ነኝ ነገሩን ለማስረዳትም የመጣሁት ወደ አንቺ። ለምን በቀደም ለታም ያው መሲ ላይቭ ላይ እሱም ሲፈለግ መሲ እኔ ጋር ዳይሬክት አይመኒታ እንዲቀርብ ምናምን ነገር ብላ ኦልሬዲ እያናገረችኝ፣ ለሷም አይ ነገሩ እንደዚህ ነው እኔ ምናምን ብዬ ሳስረዳት አይ ራስሽ ቀርበሽ ነገሩን ማስረዳት አለብሽ ብላኝ ስለነበረ እንደገና የግሩፕ አባሉ ኡሙረያንን አግኝቻት ሰው ውስጥ ያለው ሰው እኛ በአራታችን ሂሳቡ እንደሚንቀሳቀስ እነሱ የሚያውቁት እና በእናንተ ፊርማ አይደለም ወይ ምናምን አይነት ነገር ጥያቄ ሲጠይቁኝ አይ እንደዚህ አይነት ነገር የለም እኛ ሂሳቡ ጋር አልደረስንም እዚህ ጋር ነው የተለያየ ነው ብዬ ስላቸው እነሱም ገና አሁን ነው የተረዱት የግሩፕ አባላት ብር ያዋጡት ማለት ነው። ስለዚህ እነሱ እንግዲህ የግሩፕ አባላቶቹ እንደዚህ ያልተረዱት ሌላውም ሰው ደግሞ ከዚህ የበለጠ አይረዳም። ፌስቡክ ላይ አሁን በብዛት የሚለቀቀው አይመኒታ ባለቤቱ እህቱ ሌባ ናቸው ምናምን አይነት ነገር ነው እየተወራ ያለው እና አንቺ ምን ያድርግ ታዲያ? እህቱም አለች እንግዲህ እህቱም አለች ተብሎ ነው ብዙ ሰው እንግዲህ እህቱ ከገባችበት ባለቤቱ ከገባችበት እውነትም ትክክለኛ ቢዝነስ ነው። አዎ እና አንቺም ደግሞ እዚህ ጋር ኮሜንትም ሲሰጥ ማለት ነው እህቱ ነሽ ሚስቱ ነሽ ምናምን እያልሽ ስለነበር ትንሽ የሌለሽበት ነገር ላይ እንትን ይልሻል፣ ፊል ታደርጊያለሽ፣ እንደ ሰው ያምሻል። ገባሽ? የሚያውቁኝ ብዙ ሰዎች አሉ ቤተሰቦቼ ምናምን በቃ ሰው ስሜን እንደዚህ ሲሰማ የባል ቤተሰቦቼ ምናምን ትንሽ ደስ አይልም። ምንድነው ነገሩ እያለ አሁን ከዛ ቀን ጀምሮ አንቺ ቪዲዮ ከሰራሽ ቀን ጀምሮ ስልኬ ላይ ማይደውል ሰው የለም። እናንተ ሌቦች እናንተ እንደዚህ እያሉ እኔ ኦልሬዲ በማላውቀው ነገር እንደዚህ ገብቼ ኦልሬዲ ስሜ መነሳቱ ትንሽ ስለደበረኝና ነገሩን ለማጥራት እንደማታቂ እኔ እርግጠኛ ብሆን አንቺ እንደማታቂ ቪዲዮ ሳይሆንሽ ነበር። ግን አንቺ እንደማታቂ እርግጠኛ አይደለም ማለት ነገሩ ላይ እንደሌለሽበት ታሚሊ በምን እርግጠኛ ልሆን? እኔ ስለነገርሽኝ ብቻ ማመን አለብኝ እና እርግጠኛ ነኝ የለሽበትም ከደም ንጹህ ነሽ ማለት ነው። እሱን እኮ ምን መሰለሽ ሁሉ ነገር እኮ አግባብ አለው አይደለ? አሁን ለምሳሌ ባንኩ ጋር እኮ ወደ ህግ ምናምን ሲካሄድም እኮ ባንክ ጋር ፊርማችን እንደሌለ ባንኩ ጋር እንደሌለን ይሄ ነገር የሚታወቅ ነገር ነው። እኔ ዛሬ በዋሽ ነገ ሀቁ የሚወጣው ነገር ስለሆነ የእሱ ነገር ብዙ አያሳስበኝም። እዚህ ጋር መረዳት ይፈልጋል። እንዲህ ብታደርጊ ኖሮ ልክ አንቺ እሱ ለብቻው ሄዶ ባንክ አካውንት ሲከፍት ግሩፑ ላይ ቮይስ አድርገሽ እኔ ከዚህ በኋላ የለሁበትም ስሜ ዝም ብሎ የተጠቀሰው 5 ሳንቲም አልከፈልኩም እህቶቼ ብለሽ ተናግረሽ ብትወጪ አትሊስት የሆኑ ሰዎችን ታገኝ ነበረ። እንደዛ እንኳን አንድ ሰዎች ምናልባት 5-6 ሰው ይድን ነበረ። ገባሽ? እንዳለ የተበሉት ብራቸውን የመዳም ቅመሞች ናቸው። የቲም ልጅ የሙት ልጅ የሚያሳድጉ እናቶች ናቸው። በኦፕሬሽን ወልደው ቁስራቸው ሳይደርቅ ስደት ልጅ ለማሳደግ የወጡ ናቸው። ከለበላይሽ ያለችው ኡምረያን በወለደች በ3 ወሯ ነው በኦፕሬሽን ወልዳ ገና ቁስላ ሳይደርቅ በ3 ወሯ ነው ሳውዲ ሄደችው ልጇን ለማሳደግ።
እና እነዚህ እናቶች ቶሎ ወደ ልጆቻቸው ለመመለስ ያልፍልናል ብለው ሃይማኖታን አምነውት ነው ገንዘባቸውን የሚሰጡት። ግን አመት ሙሉ ጠብ ያለ ነገር የለም። እሺ በቃ ብራችንን መልስልን። መጀመሪያ ያለው ነገር ሌላ፣ አሁን የሚለው ሌላ። ድርጅት ይቋቋም 3 ዓመት ይፈጃል 4 ዓመት ይፈጃል ማለት ጀመረ። አሁን ግን መጀመሪያ በወራት ውስጥ ትርፋማ እንደሚሆኑ ነግሯቸው አምነውት ነበር ብሩን የሰጡት። ከዛ እሺ አሁን እሱ በብራቸው እየተጠቀመ እሱ ትርፋማ እየሆነ ቢዝነሱን እያሳደገ፣ እነሱ ግን ልጆቻቸው እየተራቡ ነው ያሉት። በቃ ብራችንን መልስልን፣ በቃ አንፈልግም። እሱ ያለው ሀብታም እኔ እንዳልኩሽ ሚሊዮነር ሆነ የእነዚህን ድሆች ብር መልሶ በራሱ ሚሊዮን እንደፈለገ ይሁን። እንዴት የሰው ብር በእጅ ተይዞ በጉልበት ተይዞ አልመልስም ይባላል? ድርጅቴን አቋቁሜ ሳልጨርስ እኔ ትርፋማ ሳልሆን እኔ ሳልከብር አልመልስም ይባላል? ካለው ለምን ከባንክ አይበደርም? አዎ ይሄ ከሱ ጋር ኦልሬዲ የሚነጋገሩት ነገር ነው። ኦልሬዲ አሁን እናንተ የጀመራችሁት ነገርም ስላለ ያው ነገሩ በዚሁ የሚሄድ ነገር ነውና እሱ ሳይሆን አሁን ልመልስልሽ የፈለኩት ምንድነው ለምን እንደዛ ላልሻቸው ላልሹ፣ አንደኛ ደረጃ እነሱ አራታችን ብር አዋተን ነው የሚለውን ነገር እንደ እውነት ስነግርሽ አላውቅም፣ አልሰማሁም በሰዓቱ ማለት ነው። ብዙ ናቸው እኮ እዛ ውስጥ መጀመሪያ ላይ እኮ ሲገቡ የነበሩት የመጀመሪያ ቴሌግራም ላይ በጣም ብዙ ሰው ነው የነበረውና ሁሉም እንደዚህ ስለሚል አንዳንዴ አይተሽ ከሆነ ግሩፕ ላይ እንደዚህ በጣም ሲላላክ የሆነ ነገር ከላይ እንዲህ ከፍተሽ ግሩፕ ገብተሽ የማዳመጥ ነገር ብዙ አይኖርሽም እንደኔ ማለት ነው። ስለዚህ ብዙም እንዲህ ትኩረት ኖሮኝ ገብቼ እንደዚህ አይቼ ምናምን ይሄ ገሌ ምን አለ ይሄ እንዲህ ነው እንዲመልስልስ አላልኩም። እሱ ስለመሰረተው እሱ እያናገራቸው ስለሆነ እነሱም ደግሞ ያው ይሄን ሁሉ ብርም ለመስጠትም የተነሳሱ ለሱ ያላቸው ነገር ለሱ የነበራቸው እምነት የበለጠ የሚያውቁትም እሱ ነው። ያው ይሄንንም ከመውደድና ከማመን የተነሳ የሰጡት ነገር ነው በሰዓቱ እነሱም ለዚህ ደረጃ የሚደርሱት ማለት ነው። ስለዚህ በሰዓቱ የነበራቸውም እምነት ስላለ እኔ እዛ ጋር ገብቼም ያልሰማሁትም ነገር ነው እንዳልኩሽ እንዲህ ነው እንደዛ ነው ብዬ ስራውን በማላውቀው ነገር ላይ ማውራቱ ትንሽ ለኔም ልክ አይደለም። በሰዓቱ ስለ ስራው ምንም አይነት እውቀቱም የለኝም። ስለ ስራ ቁጭ ብለን ከሱ ጋር ያወራ ነው ዲቴል ነገርም የለንም። የያዘው ነገር ይሄ ነው ይሄን ይዣል ብሎ ያስረዳኝ ነገር የለም በሰዓቱ ማለት ነው። ፒኤልሲ ፎርም አረግን። ከዛም በኋላ በቃ እሱ ነው ይሄንንም ያሰበው። እኛ እንደውም ያው ስራ አለ ሲለን ጊዜ ፒኤልሲ ቤተሰብ ስለሆነ ፒኤልሲ ፎርም አረግን። ከዛም በኋላ ግን እኛን ኦልሬዲ ፒኤልሲ ፎርም ለማድረግ እንደነገርኩሽ ከአንድ ሰው በላይ ስለሚያስፈልግ እዛ ጋር እኛን ትቶ ኦልሬዲ ብቻውን መሄድ የፈለገው ያ ማለት ከጅምሩ ያሰበው ነገር ስላለ ነው። ከነሱ ጋር መቀጠል የሚፈልገው እሱ ነው። እኛ ከነሱ ጋር ተወውቅም ንግግር ምንም ነገር ስለሌለኝ ወደ ባንኩ የሚሄደው ብቻውን ያንን በማሰብ ነው እንጂ እኛ ስራው ላይ ተሳትፎ እንዲኖረን ቢፈልግ ኖሮ አራታችንም አባላት ባንክ ሄደን ከፍተን ፒኤልሲ እያንቀሳቀስን ከነሱ ጋርም እየተነጋገርን ይሄው እኛ እንደዚህ እያልን የስራ ድርሻ ተከፋፍለን ምናምን አይነት ነገር እነሱም ደግሞ ፒኤልሲ ላይ ስማችሁ ካለ እንዴት ባንኩን ማንቀሳቀሳችሁ? ባንክ አልሄድንም። ሄዶ የከፈተው እሱን የት እንደከፈተም አናውቅም። እኔ የአካውንት ነምበሩን የአይመኒታ ቢዝነስ ግሩፕ አካውንቱን ሁላ እኔ አላውቅም። የት ባንክ እንደከፈተም አላውቅም። አይመኒታ ቢዝነስ ግሩፕ እያስገቡ እንደሆነ ነው በቃ አንዳንድ አባላቶች ስልክ ሳይነሳላቸው ሲቀር ነው እንደዚህ 500,000 200,000 300,000 እንደዚህ ያስገብቼ ስልክ አልተነሳም ምናምን እያሉ አንዳንዴ የሚደውሉልኝ ሰዎች አሉ። በቃ እኔም ስለማላቅ ጉዳዩም ስለምን እየተወራላቸውም ስለማላቅ ደውሉለት ሞክሩ ወይ ደግሞ እሷ ጋር ደውሉ ምናምን እያልኩ ነው ወደዛ ነው የምገፋቸው። እዚህ ውስጥ እኮ አባላቶች ውስጥ ደውለን እዚህ በፊት ጠይቀንሻል ምናምን ያሉ ሰዎችም ስላሉ ያው ገብተው እነሱም መናገር ይችላሉ። እና ግሩፑ ላይ ያኛው የዋናው የነሱ ግሩፕ ላይ አለመኖሬንም እኔም ባለቤቴም አለመኖሬንም እነሱም መናገር ይችላሉ። ንግግር ኖሮን ተሰብስበን የተወያየነው የተሳተፍነው ነገር አለመኖሩን ግሩፕ አባላቶቹ ይሄንንም መናገር ይችላሉ ማለት ነው። እኔ ብቻ ሳልሆን ይኸውልሽ ቆይ ሆና ማኔጅመንት አንዴ ይግባና ስለ ህግ ስለሚያውቅ ስለ ፒኤልሲው ትንሽ ስላለበት ምን አይነት ኃላፊነት እንዳለብሽ ያስረዳል። አቡዬ የኔ ውድ አንድ ጥያቄ ጠይቂያት ልወጣ። ሁሉም የግሩፕ አባላት ግቢ ብለው ስላስገቡኝ ነው እና ልጠይቃት እሷን ጥያቄ። ታኒ ቴንኪው ስለመጣሽ። አቡዬ ደግሞ ቃላት የለኝም። በጣም ነው የማመሰግነው አፍ ስለሆንሽን። በቃ እኔ ቃላት የለኝም እና አያትሽ ሞተው ነበር ታኒ? አያትሽ ሞተው? አይ እኔ አንድ አያት ነው ያለኝ የእናቴ እናት አልሐምዱሊላህ እስካሁን አሉ። እድሜያቸውን አላህ ያርዝም። መጀመሪያ ሞቱ አለ። ቀጥሎ የእሳቸውን ሰደቃ 40-80 ሲል
ላይገኝ ከአንድ ወር በላይ ከግሩፑ ላይ በሙስሊም 40 እና 80 አለ እንዴ ሀቢብ? አይ ማለት ሰደቃ ላረግ ያው ሳጋን ነው ማለት ነው። እንዴት ሰደቃ እሺ ወራለ ሰደቃ አለ ጠፋ። ሁለተኛ ደግሞ በሊዝ ነው እንትናቸውን ሽጠው ወጥተዋል ያለው ያ ነገር ልክ ነው ወይ? የሚሸጥ ኮታ ነበር ወይ? በሊዝ ምንድነው እንትን አክሲዮናቸውን ገዝቼ ያለው አክሲዮን አለ ወይ? ጥያቄ ላንቺ ነው። አክሲዮን አለ? አይ አክሲዮን ነገር የለም። ኦልሬዲ እኛንን አራታችንን እንትኑን የመሰረት ነው። እናንተ ከዛም በኋላ የመኒታ ቢዝነስ ግሩፕ ላይ ነው እያስገባችሁ ያላችሁት እንጂ ያው እዛ ጋር አክሲዮን ነገር ምንም የእናንተ ነገር የለም። ኦኬ የለም። አይሻውን ይሄ አቡ ይርሽጥ እንትን ቀጠሮ ሲሰጠው ከሚጠፋባቸው አንድ ምክንያት ነው። አንዴ እግሩን አሽጎ ይመጣል፣ አንዴ እጁን አሽጎ ይመጣል። ይሄ ከምክንያቶቹ አንዱ አያቴ ሞተች ሲል ማን ሰምቷል? ግሩፕ ውስጥ ነው ቮይስ ያደረገው። አልሞቱም እያለች እኮ ነው እንግዲህ የእናት አባቱ ልጅ ናት እኮ ስለተገናኘን ከሷ ጋር ያን ጥያቄ ሲገር ማስረጃ በዋትስአፕ ሰደቃ ያለበትም ቮይሱም አለልሽ ልኬልሻለሁ። እና ግሩፑ ላይ ሀያቴ ሞተች ብሎ ቮይስ ሲያደርግ የሚያውቁት ሰዎች ሀያቱ አለመሞታቸውን ይሄ በትንሹ ውሸት ነው። ሳትሰሚ ሀያታችሁ ሞተው ሳትሰሚ ቀርተሽ እንዳይሆን ታሃኒ አንዱ ይወልሻል እንዲህ ብሎታል። በነቆራ ውስጥ አላህ ይራህመውም ከዛ ደግሞ አላህ ይጠውለው ምራህ ብሎታል። እና የአይመን ውሸት የቱን ያህል እንደሆነ ልነግርሽ ነው። እና ታሃኒ የመጣችበትን ስነግራት ደግሞ ቢዝነሷን እንዳይበላሽ ራሷን ነፃ ለማውጣት የመጣችበት መንገድ ጥሩ ነው። ባትመጣ እሷ ነበረች የምትጎዳው። አሁንም ለኛ ዝና አይደለም የመጣችው። ከተጠያቂነት እንደማታመልጭ መነግርሽ እኔ ህግ አውቃለሁ። እህቱም አሁን ሚስቱም አሁንም ወገቧን ይዛ እየተሟገተች ነው። ሁለተኛ ደግሞ እያንዳንዳችን ቲክቶክ ላይ ገብተን የምንሰጠውን ኮመንት ስክሪንሾት እያደረገ በተዘጋው አካውንት ላይ እየለቀቀ ነው። አይቻችኋለሁ እያለን ማለት ነው። ፂሙን አበጥሮ ማንንም ያስፈራራው ፊቱ ቫዝሊን ተቀብቶ እያብለጨለጨ አይተሽዋል። እና ይሄ ፌር አይደለም። ለራሱም ነግሬዋለሁ። ብዙ ያልከፈሉ ይኸውልሽ 150 ሚሊዮን ያለው ሰው 30 ሺህ ከሰው ይቀበላል። 30 እና 20 ሺህ አስገብቶ የሰጣቸው እየመጡ እየተናገሩ አይደለም። 30 ሺህ 20 ሺህ ከፍለው ዝም ብለው ወሬም የሚያቀብሉ ነገ ደግሞ ተቀመጡ ማሟያ ብሎ ያስቀምጣቸዋል። እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው። እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም። አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታሃኒ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽቷል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም ናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙ መጠየቅ ባልፈልግ ነው ኮመንት ብያለሁኝ። ላንቺ ትቼዋለሁ። በቃ ይሄ መልሰሻል በትክክል አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ ባወራ ደስ ይለኝ ነበር። ሌሎች ግን ንገሪያቸው ታሃኒ ሳይሞቱ ሞቱ እንዳስባለ እነሱ ነው የሰማሁት። ሌላ ደግሞ ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች እሷ ራሷ። በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመራችሁት ነገር አለ ወይ ብያቸዋለሁ። ሽምግልና ጨርሶ የተባለም እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ነገር ሀናን አልገባኝም። ምን ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመውና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱም እኔ ስለም አናግረዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን ያልሽ በሽማግሌ ብትይዙት ተመልሳችሁ በሽማግሌ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ ስለማድረግ እንደማትይዣ አውቃለሁኝ። እኔ ይኸውልሽ አልኩኝ ሀቢባ ሽማግሌው ከከሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኖ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማውቅሽ ሁሉም ስለሚያውቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኙ ሰው አይደለም የምታምኙ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100 ሺህ ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራ እና እሱ ያለበት ሁኔታ ሌላ። ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታሃኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይነም ለምን እንዳልመጣ ታውቂያለሽ? አንደኛ እኔ ማስመሰል ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ
እኔ ሙሉ ደረሰኝ እጄ ላይ ስላለ ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣችሁ እርግጠኛ ከሆንኩ በኋላ ነው ድምጽ የሆንኩት። 4 ቀን የፈጀብኝ ይሄን እስከማጣራ ድምጽ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምጽ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምጽ የምሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ቪዲዮ ተረችበታል። የዛችን ምስኪን ባጥንቷ የቀረች ሳውዲ አረቢያ ላይ ታማ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋናው ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አጽድቼለታለሁ ስራው እንደተበላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ሌላ ምንም አይነት አማራጭ ከክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ስለሌለው ነው ያልመጣው። ቪዲዮ ደግሞ ሲሰራ ኮመንት ዘግቶ ይሰራው። ልብ ካለው ኮመንቱ ለምን ሊሚትድ አክሰስ አደረገው? እሱ ለፈቀደላቸው ሰዎች ብቻ እንዲኮምቱ ለምን አደረገው? ንጹህ ነኝ የሚል ሰው ኮመንት አይፈራም። ሁሉም ሰው እንዲኮምት አድርጎ ለምን አልሰራም? ቪዲዮ ለምን አልመጣም? እሻይም አቡዬ ቪዲዮ እንደዚህ ነው እኮ የሚያደርገው። ውስጥም የሚፈልገውን ሰው ለሁሉም ሊሚት አድርጓል። አንዳንድ ሰዓት እንደውም ለ3 ልጆች እኛን አናግሩኝ ብሎ ፈቀደልን እንጂ ሁሉንም ሰው አስሮት እንደፈለግሽ መጻፋችን አሁን ጭራሽ ዘግቶታል። እንደዛ ነው የሚያደርግሽ። ካልፈለገ ሀታ የእንትን የቢዝነስ ግሩፑ ላይ ብትገቢ መጥፎ ኮመንትን ከስር ነው የሚያጠፋው። ልጁ ከምታስቢው በላይ ቆዳው ነው እንጂ ውስጡ በጣም ከባድ ነው። አይመን ገባሽ? አሁን ማመካን እህቱ ነች። እሷን እንዲህ ማለት እዚህ ጋር እሱን እንትን የሚል ነገር መናገር አልፈልግም። የሚሄድበትን ርቀት ነው የምነግርሽ። አሁን እንግዲህ ዘግቶ አንቺ ጋር ሳይቀርብ ቀርቶ በትልቁ በዘጋው ሚዲያ ላይ እያመጣ እዚህ ያንቺን የተቆራረጠ ቪዲዮ ላይ ኮመንት የምንሰጠውን አይቻችኋለሁ ነገር ስክሪንሹት በውስጥ ይለቃል። ስለዚህ ኮመንት ስለሰጣችሁ ወደፊትም ሀብታምን ብሆን ብራችሁን አልመልስላችሁ። ስለዚህ በስማችን ቀዩን አስምሮበት እየለቀቀ ነው እና እኔ ከቃላት በላይ ነው። ስክሪን ሪከርድ አድርጉት። እያንዳንዱ ለኡምረያን አይደል የሰጠሻት? ያው ብሽ ይጠቅማችኋል አልኩኝ። ስክሪኑ እያንዳንዱን አለ ማድረግ አይቻልም። አይደለም ፎቶ ማንሳት ይችላል። ልኬላታለሁ። ምን ሆነሽ ነው? ልኬልሻለሁ ኡምረያን እንዴ ስክሪንሾት አድርጌ እንትን ፎቶ አንስቼ ይኸውልሽ። አንዳንድ ከዘጋው ፕራይቬሲው በሁለተኛ ስልክ ግሩፑን ሙሉ ስክሮል እያደረግሽ ስክሪን ሪከርድ ማድረግ ቮይሶቹን ፕሌይ እያደረግሽ መቅዳት። በዚህኛው ይኸውልሽ እንደሱ አድርጌ አቡዬ ከዚህ በፊት ብዙ ልክ ያለው አለ ታውቃለች። ይሄን ሁሉ ነገር ያያቸዋለሁ እኔ በምችለው አቅም። አሁን ራሱ እኔ ስራ ቦታዬ ላይ እንትን ብዬ ነው በቃ ማለት የሚመጣብኝን ኃላፊነቱ ግቢ ስሉ እኔ ከሚናገረው በላይ እንዲሄዱ ያላደረኩበት ጥረት የለም። ከትናንት ወዲህ ወጥቶ አቡዬ ከትናንት ወዲህ ሚስቱን እህቱን ምናምን ነፃ ለማድረግ ወጥቶ የሰራውን ቪዲዮ አይተሻል። እነሱ የሉበትም አለ። ከዛ ወዲህ ነው ታሃኔ ራሱ እዚህ የመጣችው። ለምን ከዛ በፊት አልተወጣም? ለምን የጮሽ ጊዜ ታሃኔ ራሱ እየሮጠች አልመጣችም? እና ከዘረዘር ነው ላስቁምሽ፣ ሃናን አንዴ ላስቁምሽ። እሱ ቪዲዮ የሰራው ትናንትና ነው አይደል? ሀቡ ታስታውሺ ከሆነ ቅዳሜ ቀን ከትናንት ወዲህ ለትናንት ጠዋት እኮ እኔ ሀቢባ አንዴ ለዚህ መልስ ልመልስ። ቅዳሜ ለታ አንቺ ጋር ለመግባት እህቱ ነኝ ኦልሬዲ ምናምን ብዬ ስልክልሽ እንደውም ነይ ግቢ ያልሽኝ ሌላ አካውንትም አለኝና በዛ ስገባ ከ1000 በታች ፎሎወር ነው የነበረኝና ልገባ ብዬ አክሴፕት ስል 3 ጊዜ አክሴፕት አላረገም ካስታወሽኝ። ከዛ እህቱ ነኝ ያለች ውሸቷን ነው አልሽ። ስለዚህ ለሃናን ልመልስላት ብዬ ነው። እሱ እንደዛ ስላለ አይደለም ሮጬ የመጣሁት ለማለት ነው።